የስግደት መጽሐፍ ቅዱሳዊ መሰረት ስለ ስግደት ምንም አይነት መጽሐፍ ቅዱስ መሰረት ሳይኖረው ነው እንዲሁ በከንቱ ኦርቶዶክሳውያን ለስዕለት ይሰግዳሉ እያለ ሲናገር የነበረው። በአጭሩ ምንም አይነት መጽሐፍ ቅዱሳዊ መሰረት የለም። እሺ ለስዕለት ማይጠን አምልኮ ነው ስትለን ነበረ። ማጠን አምልኮ ነው ወይስ አይደለም? አምልኮ ነው። ቶሎ ቶሎ አንድ ጊዜ መልስልኝ። አምልኮ ነው። አምልኮ ነው። ጣዖት አምልኮ ነው። አምልኮ ነው የሚናገር አንድ መጽሐፍ ቅዱስ ማስረጃ ስጠኝ። ዕጣን ማይጠን አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠኝ። እሺ ዘጸአት ማነው? ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 10 ላይ ላውጣለህ። አንዴ ጠብቀኝ። ዘጸአት መጽሐፍ ማነው? ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ዕጣን ማይጠን አምልኮ እንደሆነ ማስረጃ ላይ መጣለን ነው። ጥያቄ ጠይቀኛል አይደለ? ጥያቄውን ልመልስበት። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ከቁጥር 6 ጀምሮ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ከቁጥር 9 ጀምሮ ወደ እርሱም ገባ፣ በዚያ የሚያደርጉትን ርኩሰት ያለኝ። እኔም ገባሁ፣ ነው በግንቡ ዙሪያ የተንቀሳቃሽና የርኩሳን አራዊት ምሳሌ የእስራኤል ቤት ጣዖታት ሁሉ ተስለው ነበር። በፊታቸው ከእስራኤል ቤት ሽማግሌዎች 70 ሰዎች ቆመው ነበር። በመካከላቸው የሳፋን ልጅ የአዛንያ ቆሞ ነበር። ሰው ሁሉ እያንዳንዱ በእጁ ጥናውን ይዞ የዕጣኑ ጢስ ሽቱ ይወጣ ነበረ። የእስራኤል እነሱም የሰው ልጅ ሆይ የእስራኤል ቤት ሽማግሌዎች በጨለማው ለእያንዳንዱ ቤት ወንድማችን ኤርሚያስ ለጣዖታት የሚደረግ አላልኩም። ጥያቄ ለጣዖታት የሚደረግ አላልኩም። ስለ ጣዖታት አላነሳንም። ስለ ጣዖታት ድምፅ ከሰማችሁ አንዳንድ ፈለገ ጠየቀው፣ ከፈለገ አጣሞ ይመልስ፣ ቀጥ አድርጎ ይመልስ። ከዛ ደግሞ አንተ ታብራራለህ። በቂ ደቂቃ ስታል ይጨርስ። ሰዓቴን እኔ መጠቀም አለብኝ። ተጣለ እኮ አልኩ እኮ ታብራራ። እሺ ጨርስ ኤርሚ። ያን ጥያቄ ኤርሚ ያስመልስ። ከዛ አዎ ይኸው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ቁጥር 12 ከ9 እስከ 12 ድረስ ባለው የእስራኤል ቤት ሽማግሌዎች በዛ በአንደርግራውንድ ባለ በጨለማ ቤት ውስጥ የስዕል ቤት ብለው ለተንቀሳቃሾች አራዊትና ለጣዖታት ሁሉ ጭምር ለስዕል ማለት ነው፣ ለስዕል ያጥኑ ነበር። በስዕሉ ቤት ለስዕል ብለው ያጥኑ ነበር። የስዕል ቤት ብለው ሰርተው ማለት ነው። ይኸው ጣዖት አምልኮ መሆኑ በቃ እርምጃለሁ። እሺ የጠየቁት ጥያቄ በቃ ይበቃል። የጠየቁት ጥያቄ ስለ ጣዖታት አልነበረም። ወንድማችን አንተ እያወራህ ስለ ጣዖታት ነው። ለጣዖታት የትኛውም ክርስቲያን ይጠን፣ ይስገድ፣ ያምልክ፣ ወርሺፕ ያደርግ የሚል አንድም ትምህርት ቤተክርስቲያናችን የላትም። እኛ የጠየቁት ጥያቄ ስለ ስግደት ስጠይቅ ለጣዖታት ስግደት ይገባሉ እያልኩ አይደለም። ስለ ማይጠን ስጠይቅ ለጣዖታት ማይጠን ይገባሉ እያልኩ አይደለም። ማይጠንት በራሱ ባይት ሰልፍ ጣዖት አምልኮ ነው ወይስ አይደለም ብዬ ነበር። ለምሳሌ በራዕይ መጽሐፍ ላይ ስንመለከት ጣልቃ ትግባ፣ በቃ አንተ ጣልቃ ትግባ።